አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንዴት ናቸው? ሁሉ መልካም፣ ሁሉ ሰላም፣ ከኛ ሁሉ ሰላም አልሐምዱሊላህ፣ ሁሉ አማን ነው። እንግዲህ ያው ቻናሌን እንደተለመደው ላይክ አድርጉልኝ፣ ሰብስክራይብ እንዲሁም ደግሞ ሼር አድርጉልኝ። ዛሬ የመጣሁባት ርዕስ እናንተን አጠር ያለች ለማስታወስ ነው። አጠር ያለች ምክር ነች። ምክር ከዛም ሚንጣ ከዚህም ሚንጣ እንዳትጣሉት። እናንተ ያው እንደነገርኳችሁ ምክሩን ይጠቅማል የምትሉትን አንሱት እና ደግሞ እዚህ ያለ ሰው ምንድነው እውነታው? አረብ ሀገር ያለን ሰው፣ አረብ ሀገር ያለን እህት ያለን ወንድም እዚህ ያለ ሰው ለምን መከራ ያወሯችኋል? እዛ በተደዋወላችሁ ቁጥር፣ በተለይ አንዳንዱ ቤተሰብ በተደዋወላችሁ ቁጥር ከሰላምታ ቀጥሎ ያው መከራውን ነው የሚነዛው፣ መከራውን ነው የሚደረደረው። ኑሮው ተወዶ ነው እንደዚህ ሆኖኛል፣ ራሱ መተዳደራተን ነው፣ መምጣት አልቻልንም ነው መውጣት። እናንተ እንዴት ትመጣላችሁ? እኛ እንውጣ ነው። ለምንድን ነው መከራው የሚያወሯችሁ? አንድና አንድ ጥቅማችሁ ስለሚቀርባችሁ ነው። የእውነት ልንገራችሁ፣ በተለይ እናንተ ቤተሰብን እየላካችሁ እንትን የምትሉ ከሆነ እየላካችሁ ቤተሰብን የምታስተዳድሩ ከሆነ ይሄ ቸገረኝ ሲሉ ቶሎ ላክ የምታደርጉላቸው ከሆነ በዚህ ወጥቶ እኮ በዚህ ገብቶ እኮ ብለው ሲሉ እንደው አፋቸውን ለመዝጋት እያላችሁ ላክ ስታደርጉ ያቺ ነገር ከመጣች ልታቆም ስለሆነ ግዴታ የሚያወሯችሁ ምንድን ነው? ያቺው የችግር መሰንቆ ነው የሚቆረቁሩላችሁና መከራ ነው የሚያወሯችሁና እናንተ በተለይ አሁን ላይ አብዛኛው እህቶች እየነቃችሁ ይመስለኛል። የምር እኔ አላቅም። አረብ ሀገር ያለ እህቶች ይሁን እንዴት ነው ብስል ሲሆኑ ደስ ይለኛል። አረብ ሀገር የሄዱ እህቶች ወይም አረብ ሀገር ያሉ እህቶች የሆነ ውጤታማ ሆነው ሳያቸው ቦታ አለኝ፣ ቤት አለኝ፣ ቤቴ እንዲህ ተዘጋጅቶ ጨርሷል፣ በእጅ ይሄን ያክል ይዣለሁ፣ እቃዬን እንዲህ ያክል ይዣለሁ ሲሉኝ በጣም ነው ደስ የሚለኝ። ሀቂቃ ለምን ነበርኩበት ለፍቼበት ስለነበረ ያን ልፋት መታችሁ ዝም ብሎ መና ወይም ደግሞ መታችሁ እዚህ ሰው በልቶት መታችሁ እዚህ ያለ ሰው ባደራ ያስቀመጣችሁት ያን ነገር ባደራ በአማና ሳታገኙ ስትቀሩ እንደገና ስደት ስትለፉ ወይ ደግሞ እዚህ ፎክትልኝ ልፎክትልህ አይነት ህይወት ስትኖሩ ይከብዳል ወላሂ። ለምን ስላየሁት ሄጄና የሆነ ውል ደረጃ ላይ ስትደርሱ ሆነች ነገር ላይ ስትደርሱ ሀቂቃ በጣም ነው ደስ የሚለኝ። እኔ አሁን ባለሁበት እዚህ አካባቢ እማቃቸው ልጆች አረብ ሀገር ብዙ አመት ኖረው ግን ዜሮ ላይ ሆነው እንደገና አሁን ሀብለው ስደት እየጀመሩ ነው። ለሄዱ ሲዩስ የሚማሩ አሉ፣ ሄደው ለመብረር የደረሱ አሉና በቃ ለምን ያን ነገር አሁን እዛ ሀገር ላይ ለፍተው መተው ወይ ከዛም ያለቀዳቸው ተነስተው መተዋል፣ ወይም ደግሞ እዚህ ደግሞ ለፍተው ኖረው ወይ እዚህ ያለው ቤተሰብ በልቶታል ያለው ነገር ሲመጡ እንዴ አላገኙትም። ስለዚህ እንደገና ወገባቸውን አሟቸው እንደገና ህመም ሆነው እንደገና ህመምን ተሸክመው እንደገና ወደ አረብ ሀገር እየተጓዙ ነው ያሉት። ቢገርማችሁ አሁን እናንተ መታችሁ አረብ ሀገር ያላችሁ እህቶች መታችሁ እዚህ ያለውን እህቶች ብታዩቸው እንዴት ወደ አረብ ሀገር ለመሄድ እንደተነሳሱ ስታስቡ በጣም ነው የሚገርማችሁ። በቃ ትልቅ አትሉ ትንሽ አትሉ። ይሄ አሁን የትምህርት ውጤት እንደምታዩት ነው። ትምህርቱ ዝም ብሎ ነው አይደለም። ይሄ በእድሜ ክልል 15 አመት ጀምሮ ወደ ላይ እና እንግዲህ አንድ ደርዘን ልጆችን አፍሶ እስከ መህር ደረጃ ድረስ ነው የደረሱት። በእርግጥ የኑሮውን መወደድም አስበው ሊሆን ይችላል፣ ወይም ሄደው ነገሮችን ሳያስተካክሉ ስለመጡ ወይም ደግሞ አይናቸው ብዙ ነገሮችን ስላየ ያችን ነገር ማስተካከልን ይፈልጋሉ። ቤትስ ቤት ነው፣ ግን የሆነችን ወረት መንቀሳቀሻ ነገር ይዘው መምጣትን ይፈልጋሉ። ስለዚህ እዚህ ያለውን ሰው ልሂድ ብሎ እንዴት ሆኖ እንዴት ተነሳ ስታው ከዛ የመጣችሁ ሰው የሀየኔ እድል ፈንታ እጣ ፈንታ ነገ እንዲሆን እንዴ ልትሉ ሁላ ትችላላችሁ። የእውነት የዛ መንስኤው እንዳይሆን አንድ እናንተ እዛ ጠንከራችሁ መስራት፣ ብራችሁን መያዝ ነው። ሁለት በቅድና በፕሮግራም መጓዝ ነው። ለምሳሌ ይሄን ያክል እሰራለሁ፣ በዚህን ያክል እይዛለሁ፣ በዚህን ያክል ጊዜ እገባለሁ ሀገሬ ገብቼ ደግሞ በዚህን ያክል ጊዜ እንዴ ነገሩ ቃየም ባሟላ በዚህን ያክል ብር ደግሞ ስራዬን እጀምራለሁ፣ ምንም ስራ ትሁን ምንም እጀምራለሁ ብላችሁ ስራችሁን በስነ ስርዓት መጀመር። ስራ ከተጀመረ የእውነት ትርፋማ ባትሆኑ እንኳን ስራ ስትውሉ ጭንቅላታችሁ ቢዚ ነው የሚሆነው። ብዙ ነገሮችን ቢያንስ ሰፈር ስትውሉ ሰውን ልታሙ ትችላላችሁ፣ የሰው ስም ልታነሱ ትችላላችሁ፣ ወሬ ሊጣፈጣችሁ ይችላል። ዛሬ አወራችሁ ነገ አወራችሁ እየጣፈጣችሁ በሄደ ቁጥር የሰው ስም አላነሳም ብትሉ እንኳን የሰው ስም ነው የምታነሱት። ድንገት ይቀላቀላል። በቃ ምንም ልታረጉ አትችሉም። ይህን ስራ ብትውሉ ግን አንድም ገንዘባችሁ እዛ ስራ ላይ ነው፣ ሁለት ደግሞ ቢዚ ነው ጭንቅላታችሁ። እንደ ነገሩ የቀኑ ጉርሳችሁን ይዛችሁ ትመጣላችሁ። በቃ ትርፍ ሌላው ትርፍ ቢቀር ማለት ነው። ስለዚህ
መታችሁ ቶሎ ብላችሁ ወደ ስራ መግባት። ግን መጀመሪያ ላይ የምነግራችሁ ነገር እዛ ሆናችሁ አትንጡ ለሚላችሁ ቤተሰብ፣ መከራ ለሚያወራባችሁ ቤተሰብ ቦታ እንዲያሰጡ። እናንተ እኔ አረብ ሀገር ላሉ እህቶች ሲመክር ደስ የሚለኝ ሳሚ ሚዲያ ነበር። ዛሬ የት እንደጠፋ አላቅም፣ እንዴት እንደሆነ አላቅም። ስለማልከታተለው ቆየሁኝ ካቆምኩ መከታተልና ጠፋኝ እንጂ ምክሩ በጣም ሰርስሮ ይገባል። በጣም ሰርስሮ ይገባል የምርና የሱን ምክር የሰማ የሱን ምክር ያዳመጠ በቃ በሁለት እግሩ ቆሞ ይሄዳል። በቃ ለምን እንደው አላቅም። በቃ በተለይ ደግሞ ስላለፈው ነገራችሁ አትቆጩበት። ለምሳሌ ያለፈ የወደመ ነገር ይኖራል አይደል? ለምሳሌ አሁን በቤተሰብ ጋር ጋችሁ ብር ወይ ባል ወይ ቤተሰብ በልቶባችሁ ወይ እዛ አረብ ሀገር ላይ ሰው በልቶባችሁ ያ ብር ለመመለስ ምንም ቻንስ ከሌለው ያን እያሰባችሁ ውስጣችሁን አትጉዱ። ያን እያሰባችሁ በመጣችሁ ቁጥር በሽተኛ ትሆናላችሁ፣ ጤናችሁን ታጣላችሁ። ጭንቅላታችሁ ሁሌ ያንኑ ነው የሚያስበው። ሌላ ሀሳብ የማመንጨት አይዲያ የማምጣት በቃ ሂደት የለውም። ጭንቅላታችሁ ሁሌ ያንኑ ነው። የኋላ የምታስቡ ከሆነ አሁንም ወደ ኋላ ነው የምትንደረደሩት። ግን ያንን እርግፍ አድርጋችሁ ትታችሁ እንዳታስታውሱ ሆናችሁ ጉዟችሁን ወደፊት ነው የምትቀጥሉት። በቃ ያለፈው ነገር አለፈ። ያ እናንተ አይደለም፣ አላህ የቀደረ ሆነ። እንደው ያቺ እኮ እንዲህ ባኮንብኝ ኖሮ፣ እንደው ያኮ እንዲህ ባይሆን ኖሮ፣ እንደው ያኮ ልንለው አንችልም። እንደዛ እያልን ከሆነ አሁንም በአላህ በቀዷና በቀድር እየገባን ነው። ያንን አላህ ወስኖት ሆኗል። በቃ አንድ ጊዜ በቃ ውሳኔ ሆኗል። ወደዛ አለመመለስ ዳግመኛ። ስለዚህ የወደፊታችሁን ሰርታችሁን አሁን ብዙ ልጆች እዚህ ቤታቸውን ተከርተው በቤተሰብ በባል ቤታቸውን ተከርተው ተመልሰው ይሄዳሉ። በቃ ተመልከቱ እንዴት እንደሆነ ሞራላቸው ማለት ነው። በቃ ያን ነገር እርግፍ አድርገው ትተው እንደገና ተሰደዱ ማለት ነው። እንደገና ሀብለው ኑሮን ሊኖሩ። የተገፋ ሰው ደግሞ ተገፍተው ነው እነዛ ሰዎች የሄዱት አይደል? አላህ ያግዛቸዋል። የተገፋን አላህ ያነሳልና አላህ ያግዛቸዋል። እንደዛ ነገሮች ቢሆኑ ያ ነገር ሆኗላ ለአላህ ስጡት። በቃ ስጥት አድርጋችሁ ያለውን ነገር ሀስቢ አላህ ብላችሁ መልሳችሁ ወደ ምንድን ነው የምትዞሩት? ወደ ስራና ወደ እርምጃ ወደ ጉዞ ነው የምትጀምሩት። እና ባለፈው አትቆጩ፣ አትጸጸቱ። የሆነ ሆኗል፣ የጠፋው ጠፍቷል። ለወደፊቱ ግን ጥንቅቅ ብላችሁ ጎበዝ ሆናችሁ ከዛ ነገር ላይ ትምህርት ወስዳችሁ በቃ አይደለ ጥንቁቁነት፣ በቃ ጎበዙነት። አሁን በፊት የነበረው አረብ ሀገር ላይ በፊት የነበርንና አሁን ያሉትን አሁን የሚሄዱትን ልጆችና በፊት የሄዱትን ልጆች ብታነጻጽሩ ሰማይና ምድር ነው። በፊት የሄዱትን ማየት ትችላላችሁ። ትዳሩ አልቀረባቸው፣ መውለዱ አልቀረባቸው፣ እዚህ ቤት ይዘዋል። አሁን በፊት የሄዱት በኡምራ የሄዱት ከኡምራን በኋላ የሄዱት ስታያቸው ገና እንዲህ ቤት ላይ እየፎከቱ ታያቸዋላችሁ። ለምን? በቃ ቤተሰብን ሲገፉ ነው የኖሩት። ቤተሰብን በቃኛ ይል ወይዝ ተለውጦ አይለወጥ። ያው በቃ ከእጅ ወዳፍ ነው። ይላካል የዛ ሀገር ብር በረካ የሚለው መልሶ ይበላል። አለቀ በቃ ይወርዳል። ከአንገት በላይ ከወረደ ባዳ ነው። በቃ ያ የሆነ ብዙ አመታቸውን ገፉት። በቃ ብዙ አመታቸውን ማለት ነው። የአሁን ልጅ ግን ብስል ነው፣ ነገሮችን ያውቁባቸዋል። እና ከዛ አሁንና ይሄ ልላቸው የፈለኩ ምንድነው አሁን ባለው ዘመን ላይ ያው በፍየል ዘመን በግ መሆን አይጠበቅብንም አይደል? በበግ ዘመን ፍየል። ስለዚህ ቢያንስ በቃ አሁን ላይ ልክ አሁን እንዳሉት እህቶች ብስል ሆኖ ሁሉንም ባንዲ ማስኬድ፣ እንደገና ደግሞ ሁሉን ነገር ደግሞ ሰውንም አትመኑ፣ በደንብ ለማየት ሞክሩ። ቤተሰብም ሆነ ባልም ብትሉት ወይ ጓደኛ ብትሉት አቅጣጫውን አይታችሁ ነው አንዲን ነገር በዛ በሰውዬ ላይ ለመወሰን አቅጣጫውን አይታችሁ ነው። ምናልባት አሁን ቦታ ብትገዙ ቤት ብትገዙ ከኢቃማ ውጭ የሆናችሁ ሰዎች ስሙን በማል አድርገው። አሁን ስም በቤተሰብ አታርጉ፣ በራሳችሁ ስም እንላለን አይደል? ከኔ ጀምሮ። ግን ከኢቃማ የሌላችሁ መኖሯ ፈቃድ የሌላችሁ ሰዎች ወደዚህ ሀገር መምጣት ላችሉ ትችላላችሁ። ስለዚህ አችሉም፣ ከመጣችሁ ተመልሳችሁ መሄድ አችሉም። እናንተ ያን የቤት ስም በሰው በጓደኛም ሆነ በእናትም ሆነ በአባትም ልታረጉ ስትፈልጉ አይታችሁ ነው። ለእናንተ ማን ነው አሳቢው? ማን ነው ጥሩ ሰው? በእርግጥ ትናንትና ጥሩ ሰው የነበረ ዛሬ ተገልብጦ ሌላ ነው የሚሆነው እና ወላይ ከባድ ነው፣ ሀቂቃ ከባድ ነው። ግን ሰውን በጣም ለማጤን ሞክሩ፣ በጣም ለመገንዘብ ሞክሩ። ውልና ማስረጃ መያዝ አለባችሁ፣ መፈራረም አለባችሁ። አንድ ነገር ብትከሱ የሆነ ነገር እንኳን ብትሉ በአመኔታ ነገሮችን አትፈጽሙ። አንድ ሰው ጋር በአመኔታ ግብይት አትፈጽሙ። ይሄ ትላልቅ ግብይቶችን እናንተን የሚያጎዳ ግብይቶችን አትፈጽሙ። በማስረጃ መሆን አለበት ያ ነገር የሚሆነው። ብትከሱ ወደ ህግ ደረጃ እንኳን ብትሄዱ ወረቀታችሁ ምስክር ነው የሚሆንላችሁና
በዛ ደረጃ ለማድረግ ሞክሩ። በተለይ ወደዚህ ሀገር መታችሁ መሄድ የምችሉ ሰዎች ግን እናንተው ንብረታችሁን ስትክልክል አድርጋችሁ ለመሄድ ሞክሩ። ከህይወት ከመሞት በቃ እንዴት ነው ከአላህ በታች ግዴታ በቃ ሌላ ቤተሰብ ምናምን ለኛ ያስፈልገናል። በእርግጥ ግን ያ ቤተሰብ ምን አይነት ነው የሚለውን እናንተ ማጤን አለባችሁ። ከዛ መታችሁ ሁኔታዎችን ለማየት እንደገና ለማጤን በተለይ አየሩን ማየት የዛ ሀገርን አየር እንዴት ነው እውነት እንዲህ የሚሉኝ እውነት ነው ወይ እስቲ ልየው ያለውን ነገር ብላችሁ አሁን ብዙ ኢቃማ የተስተካከላላቸው ጓደኞቼ በቀደምም አንድ ጓደኛ የመታ ሄዳለች። ሁለቱም መተው ሄደዋል። አንዲቱ ወልዳ ልጇን ሰታ ሄዳለች። አንዲቱ ደግሞ እንደዚሁ መታ አይታ ሄዳለች። እና አየሩን አይተው ተዱ አይደል ሁሉም ነገር አሁን በቃ ጥንቅቅ ብለው ይሰራሉ። ሀቂቃ ብስል ሆነው ሄደዋል። እና እንደዚህ ለማድረግ ሞክሩ። ቀጣይ ያው የዛሬውን ሀሳብ እንጨርሻለሁ። ከዚህ በላይ ብላችሁ መክራችሁ ደስ ይለኛል። ለምን በቃ ሀቂቃ እንድትጎዱ እንድታለቅሱ አልፈልግም። የእውነት ማለት ነው። በቃ መታችሁ አነሰም አድግም በሰራችኋት ቤት ላይ ባቆማችኋት ቤት ላይ እንድትኖሩ እንዲኖሯችሁ በቃ ስቃችሁ ማለት ነው። ሀቂቃ ድህነት አያስለቅስም። የእውነት የሚያስለቅሰው የሰው ክፋት ሰውየው እኮ የሚያስለቅሰው ድህነቱ እኮ አይደለም። የሆነ በልቶ አለማደሩ በልቶ አለመዋሉ ሳይሆን በልቶ አለማደሩን አይቶ ሰውየው ሲዘባበትበት ሰውየው ሲስቅበት አይደል በቃ ሰው ነው የሚያስለቅሰው ሰውን እንጂ ሀቂቃ ማጣቱ አይደለም። የሰው ልጅ አቶ ሳይበላ ቢያደር አያለቅስም። የእውነት ሳይበላ ቢውል አያለቅስም። ግን ያን ያየ ጎረቤት ያን ያየ ጓደኛ ያን ያየ ሰው ግን ሳይበላ ውሏል እያለ ቢጠቋቆምበት ወይ ደግሞ በድህነቱ ቢስቅበት ያ ነው የሚያስለቅሰውና እና ይሄን ነው የምላችሁ። ብታጡ ምንም ማለት አይደለም። ዛሬ አጣችሁ ማለት ነገ አታጡም፣ ነገ ታገኛላችሁ። ህይወት ልክ እንዳጣችሁ አትኖሩም እና ታሪክ ይቀየራል፣ ቀን ይቀየራል። እና እህቶቼ ይህን ይመስላል የዛሬው። ከዚህ በላይ ብላችሁ ደስ ይለኛል። እንዳይበዛባችሁ በዚሁ ላቁመው። ቀጣይ በሌላ ቪዲዮ እናንተን ይጠቅማል በምለው እንገናኛለን። ሰላም አለይኩም።